ሰላም ቤተሰቦች እንደምን አላችሁ? ዶክተር ተሾመ ነኝ የጽንስና ማህፀን ስፔሻሊስት ሐኪም። ሜይ 22 ወይም ደግሞ ግንቦት 14 የዓለም በእርግዝና ጊዜ የሚከሰት የደም ግፊት ቀን ተብሎ ይከበራል። ስለዚህ የጤና ችግር ጥቂት ነገሮችን ከማለቴ በፊት ይህን አካውንት ፎሎ፣ ሼር እና ሪፖስት በማድረግ ለሌሎች ምናልባት ጠቃሚ መረጃ ሊሰጣቸው ይችላልና እንድታደርጉ እንዲሁም ደግሞ ቤተሰብ እንድንሆን በአክብሮት ጠይቃለሁ። እንግዲህ በእርግዝና ጊዜ የሚከሰት ደም ግፊት በዓለም አቀፍ ደረጃ ለበርካታ እናቶችና ጨቅላ ህጻናት የጤና ችግር እንዲሁም ደግሞ የህይወት ህልፈት ምክንያት የሆነ አደገኛ የጤና ችግር ነው። ችግሩን ስፋት ስንመለከት እንግዲህ በዓለም አቀፍ ደረጃ ከ5 እስከ 8% የሚያክል ነፍሰ ጡር ሴቶች ላይ ይከሰታል። ይህ ችግር በአፍሪካና በሀገራችን ደግሞ አሃዙ ትንሽ ከፍ ይላል። ምክንያቱም በአብዛኛው ጥቁሮች ላይ የሚከሰት ስለሆነ ማለት ነው። በአብዛኛው ይህ ችግር ምንም አይነት የጤና ችግር በሌላቸው በተለይም ደግሞ የመጀመሪያ እርግዝና ላይ የሚከሰት ሲሆን ምክንያቱም በጉልህ አይታወቅም። ነገር ግን በርካታ አጋላጭ ምክንያቶች የሚታወቁ ሲሆን እነኚህም ከዚህ በፊት በእርግዝና ወቅት ደም ግፊት ተከስቶ ከነበረ፣ ከእርግዝና ውጪ ደም ግፊት ካለ፣ የክሮኒክ ሃይፐርቴንሽን የምንለው ማለት ነው፣ ስኳር በሽታ፣ የኩላሊት በሽታ፣ የተለያዩ የደም መርጋት ችግሮች ለምሳሌ አንቲፎስፎሊፒድ ሲንድረም፣ ኤስኤልኢ፣ ትሮምቦፊሊያ እና ሌሎችም የደም መርጋት ችግሮች ካሉ፣ ከመጠን በላይ ውፍረት ካለ፣ በተለይም ደግሞ ቦዲ ማክስ ኢንዴክሳቸው ከ30 በላይ ከሆነ፣ እድሜ 35 በላይ፣ የመጀመሪያ እርግዝና፣ መንታና ከመንታ በላይ እርግዝና ካለ፣ እንዲሁም ደግሞ ከ7 ዓመትና ከዚያ በላይ አራርቆ መውለድ እንደ አጋላጭ ምክንያቶች ይወሰዳሉ። ይህንን ችግር መከላከል ይቻላል ወይ ለሚለው ጥያቄ መልስ ለመስጠት እንግዲህ በዓለም አቀፍ ደረጃ ለ30 ዓመታትና ከዚያ በላይ በርካታ ጥናቶች የተደረጉ ሲሆን ይህንን በእርግዝና ጊዜ የሚከሰትን የደም ግፊት ሙሉ በሙሉ መከላከል የሚያስችል ሕክምና አልተገኘም። ነገር ግን በርካታ የሚታወቁ አጋላጭ ምክንያቶችን በመከላከልና በመቆጣጠር ችግሩን በተወሰነ ደረጃ መከላከል እንዲሁም ደግሞ የችግሩን ስፋትና ጉዳት መቀነስ ይቻላል። ይህንን ችግር ለመከላከል ያህነት ወሳኝ የሚባሉ ነጥቦች አሉ። አንደኛው ከእርግዝና ውጭ ያለን ደም ግፊት ወይም ደግሞ ክሮኒክ ሃይፐርቴንሽን የምንለው በአግባቡ መቆጣጠር ያስፈልጋል። ምክንያቱም ክሮኒክ ሃይፐርቴንሽን ያላት ሴት በእርግዝና ወቅት ተደራቢነት ይህ በእርግዝና ወቅት የሚከሰተው ደም ግፊት እንዲመጣ ምክንያት ሊሆን ስለሚችል ማለት ነው። ሁለተኛው የስኳር በሽታን በአግባቡ መቆጣጠር፣ ስፖርታዊ እንቅስቃሴዎችን ማድረግ፣ የሰውነት ክብደትን መስተካከል፣ በተለይም ደግሞ ቦዲ ማክስ ኢንዴክስ የሚባለው ከ18.5 እስከ 24.9 እንዲሆን መስራት ያስፈልጋል። ሌላው የቅድመ እርግዝናና የእርግዝና ክትትልን በአግባቡ መከታተል ያስፈልጋል። ይህን ማድረግ እንግዲህ ከእርግዝና በፊት መስተካከል ያለባቸው ችግሮችን እንዲስተካከሉ ለማድረግ እንዲሁም ደግሞ በእርግዝና ወቅት በጥናት የተረጋገጠና ይህን ችግር ለመከላከል ትልቅ ጥቅም አለው ተብሎ የሚታሰበውን አስፕሪን ከ3ኛ ወር መጨረሻ ጀምሮ ለመጀመር እንዲሁም በእርግዝና ወቅት እንግዲህ ችግሩ ከተከሰተ በአግባቡ ቶሎ ለመለየትና በማከም በእናትም እንዲሁም በጽንስ ላይ የሚመጣውን ችግር ለመከላከል ትልቅ ሚና አለውና እነኚህን ከላይ የጠቀስኳቸውን 5 ነጥቦች በማድረግ ይህንን በእርግዝና ወቅት የሚከሰት ደም ግፊትን ሙሉ በሙሉ ባይሆንም በከፊል መከላከል ይቻላል። በተለይም ደግሞ አጋላጭ ምክንያት ያላቸው ሴቶች እንዳይከሰት መከላከል ይቻላል። በዚህ ዙሪያና ሌሎችም ከእርግዝና ነክ የሆኑ ጥያቄዎች ካላችሁ መጠየቅ ይቻላል። በኮመንትም በሜሴጅ መላክ ይቻላል።